በምስጋና ልጀምር። እናንተ የክብር ምስጋና የሀገር ባለውለታዎች ናችሁ። መልካምነትና ስነ ምግባር ለቀደማችሁ የሙያ ፈርጦች የላቀ አክብሮት ይገባችኋል። ለድሬዳዋ ፖሊሶች ሕግን በዱላ ሳይሆን በፍቅር ያስተማራችሁ፣ ትዕዛዝን በዛቻ ሳይሆን በጨዋነት ታክታችሁ የሰውን አእምሮ በመቀየር አርአያ ለሆናችሁ፣ ለድንበር ተሻጋሪ ሹፌሮች በረሃውንና እንግልቱን ታግላችሁ ለተጠማ ቀዝቃዛ ውሃ በማቀበል የኢትዮጵያዊነትን ደግነትና መተሳሰብ ለምታስተምሩ ክብር ይገባችኋል። ከሁሉ አስቀድሜ ግን ሌትን ቀንን ውርጅን እንዲሁም ጨለማ ሳያሸንፋቸው ቀድሞ ለሚገኙ ለክቡር ኮሚሽነሩና ለክብርት ሽኩሪ አብዱራህማን የአመራር አምሳያ ወይም ተምሳሌ ስለሆናችሁ በራሴ ስምና በትራንስፖርትና ሎጂስቲክስ ሚኒስቴር ስም እዚህ ቤት ለተገኙ ስም ሁሉ ላመሰግናችሁ ፈልጋለሁ። ይሄ ስራ የፖለቲካ ቁርጠኝነትን የሚጠይቅ ስራ ነው። ሀገራችን ከለውጡ ማግስት የጀመረቻቸው ኢኒሼቲቮች ክቡር ጠቅላይ ሚኒስትሩ ራሳቸው ጭቃ እያበኩ ራሳቸው ቁልቁለት ዳገትን እየወጡ ራሳቸው ቤት እያፈረሱ ራሳቸው እንጨት እያቀበሉ ስለሰሩ ዛሬ ላይ አቅመ ደካሞችን መደገፍ፣ ቤትን ማደስ፣ እንዲሁም ደግሞ የጨለመባቸውን ብርሃን መስጠት፣ እንዲሁም ደግሞ መመገብ ያቃታቸውን ማዕድ ማጋራት ባህል ሆነዋል። የአረንጓዴ አሻራ ከአንድ ወቅት ስራ አልፈው ሲስተም ሆነዋል። እነዚህ ስራዎች ወደ ሲስተም፣ ወደ ባህል፣ ወደ ተግባር፣ ወደ አካላችን የገቡት እሳቸው ሆኖ ስለሰሩት ነው። እኛ የተከተልናቸው አርአያቸውን የወሰድነው ከልብ ስለሰሩና ሰርተው ስላሳዩን ነው። የትራፊክ አደጋ ጾታን አይመርጥም፣ ዕድሜን አይለይም፣ ማህበራዊ ክላስን አይመርጥም፣ መቼ እንደሚከሰት አይታወቅም፣ መርጦ አይገልም። በሁሉም ቤት በሁሉም ደጃፍ ያንዣበበ አደጋ ነው። በቤተሰብ ላይ እስከሚደርስ፣ ባኔ ላይ እስከሚደርስ፣ እህቴ ከጎኔ እስከምትጓደል፣ ወንድሜ እስከሚሞት፣ አባቴ እስከሚነጠቅ፣ እህቴ እስከምትቀር ድረስ መቆየት የለብንም። ነገ የኔ ተራ ነው። ከወዲሁ መቆም ይጠይቃል። እሱን ደግሞ ማህበረሰቡ እንዲወስደው ለማድረግ እንደ ኮሚሽነር አለሙ መርጋ፣ እንደ ክብርት ሽኩሪ አብዱራህማን ያሉ ትጉ አመራሮች ያስፈልጉናል ማለት ነው። ይሄም መልእክት እዚህ ላሉ ከዚህ ቤት ውጭም ላሉ ለፖለቲካ አመራር የማስተላልፈው መልእክት ነው፣ ላኔም ጭምር ማለት ነው። ፖለቲካ አመራሩ ካልተለበሰው ይሄን ተልዕኮ ማህበረሰባችን መታደግ አንችልም። እያደገ ያለ ታዳጊ ኢኮኖሚ ነው እየገነባን ያለ ነው። ይሄ ኢኮኖሚ በአንድ በኩል ትራፊክ አደጋ እየበላው፣ በሌላ በኩል ሽፍታ እየበላው፣ በሌላ በኩል ብልሹ አሰራር እየበላው ሁለንተናዊ ብልጽግና ማረጋገጥ አይቻልም። ስለዚህ በእኛ ሚና በእኛ ዘርፍ ያለው የትራፊክ አደጋ ኢኮኖሚን እያወደመ፣ አምራች ኃይልን እያወደመ፣ በየቤቱ ጨለማን እየፈጠረ ያለ አደጋ ነው። ከዚህ ማህበረሰብን ለመታደግ ፖለቲካ አመራሩ የነዚህ አመራሮችን አርአያ ወስደው ከፊት መቆም፣ ሁለንተናዊ ትግል መድረግ ይጠበቅበታልና ደግሜ ላመሰግናቸው ፈልጋለሁ ማለት ነው። እነሱ ሲሰሩ ብቻቸውን አልሰሩም። እዚህ ያላችሁ የትራፊክ ፖሊሶች፣ እዚህ ያላችሁ የፖሊስ አባላት፣ እዚህ ያላችሁ አሽከርካሪዎች፣ እዚህ ያላችሁ ማህበረሰቦች፣ ድሬ እንዳጠቃላይ ከጎናችሁ ስለቆማችሁ ዛሬ በሀገር በሁሉም መድረክ በተምሳሌትነት እየተነሱ ይገኛሉ። እኛም እንቆራባችኋለን ማለት ነው።